ነበረው ይበረከክ የነበረው ይናገር የነበረው እግዚአብሔር እንደ ቃሉ ነው። ሃሌሉያ። እንደ በሽታውም ጥንካሬ ሳይሆን እንደ ሐኪምም አዋጅ ሳይሆን እንደኛም ፍርሃት ሳይሆን እንደ እግዚአብሔር ፈቃድ ሆኗል። እግዚአብሔር ሁሉን ቻይ ነው የሚል አሜን ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን ቻይ ነው። እንግዲህ እግዚአብሔር ሁሉን ቻይ ነው ብለን እየዘመርን ኖረን አንዳንዴ በቤታችን እናያለን። ለሰው እየሰበክን ኖረን አንዳንዴ ይሁ ብሎ በማይታለፍ ሁኔታ ራሳችንን መልሶ ያሳልፈናል። ግን ክንዱን አይተን እናልፋለን። አስተምሮን ትዝታ ጥሎ እግዚአብሔር ሁሉን ቻይ እንደሆነ ነግሮን ይሄዳል። የሚመጣ ነገር ሁሉ የእግዚአብሔርን ሁሉን ቻይነት ነግሮኝ ይመለሳል የሚል አሜን ይበል። እኔን ይዞኝ ሳይሆን እኔን አሸንፎኝ ሳይሆን የእግዚአብሔርን ችሎታ ነግሮኝ የእግዚአብሔርን ክብር የእግዚአብሔርን ኃያልነት አሳውቆኝ ያልፋል። ዴቭ ቤት የሆነው ይሄ ነው። ስሙ የተባረከ ነው። እዚህ ማገልገል አይከብድም፣ ምክንያቱም የሚስተጋባ ኃይል አለ። እግዚአብሔር ስለ ትልቁ ስጦታው